ደጋግሞ መጸለይ ወይም መጠየቅ የምንፈልገው እንደሚያስገኝ ያውቃሉ? ተመስገን። ዛሬ ቀኑ በጣም ደስ ይላል። ቤቲ ልክ ነሽ ነኝ። ሰብስክራይብ እያደረግን ላይክ፣ ኮሜንት እያደረግን ቤተሰብ እንሆን። ዛሬ ሉቃስ 18 ላይ ያነበብኩትን እጅግ በጣም ሁሉ ጊዜ ልቤን የሚነካኝን ታሪክ ላካፍላችሁ። እንግዲህ ጌታ ደጋግሞ መጠየቅ እንዳለባቸው ሲናገር ምን አለ? አንድ እግዚአብሔርን የማይፈራ ሰውንም የማያፍር ዳኛ ነበረ። አንዲት መበለት መታ እንዲፈርድላት ለመነችው ማለት ነው። ግን በቃ እንዲፈርድላት አልፈለገም። እሷ ግን ደጋግማ እባክህ ፍረድልኝ ትለው ነበር። አንድ ቀን ምን አሰበ? ምንም እግዚአብሔርን ባልፈራ ሰውንም ባላፍር ለዚች መበለት ልፍረድላት ብሎ አሰበና ፈረደላት ማለት ነው። ስለዚህ ደጋግመን እግዚአብሔርን ስንጠይቀው አስባችሁታል? ያ ክፉ ያው እግዚአብሔርን የማይፈራ ሰውንም የማያፍር ዳኛ ለዚች መበለት ከፈረደላት እኛ የምንወደው አባታችን እግዚአብሔር የኛን መዳን የኛን ማግኘት የኛን የሆነ ነገር መሆን የሚወድ ጌታ እንዴት አያደርግልንም? ስለዚህ በጸሎታችን ደጋግመን ሳናቋርጥ መጸለይ አለብን፣ መጠየቅ አለብን። ያው እንደምናውቀው ጸሎት ምስጋናና ልመና ነው። ስለዚህ ስላለን ነገር እየደጋገምን የሁሉ የተሰጠንን ነገር በደንብ አድርገን ማመስገን አለብን። ከዛ ደግሞ የምንፈልገውን ነገር ጠይቁኝ ስላለ በደንብ አድርገን መጠየቅ እንችላለን ማለት ነው። የጠየቅነውን ነገር ደግሞ እግዚአብሔር ሁሉ ስላለው ያደርጋል ማለት ነው። እኛ እንኳን ያው ለልጆች አሉኝ። ስለዚህ ለልጆቼ እንኳን የሆነ ነገር አብዝተው ከጭቅጭቃቸው እንኳን ብዬ እሰጣቸዋለሁ አይደለም። ለልጆቼ ደግሞ ምርጡንና ትልቁን ነገር ነው ሁሌ ወላጅ ማድረግ የሚፈልገው። ስለዚህ እግዚአብሔር አባታችን የምንፈልገውን የምንወደውን ነገር ሁሉ ይሰጠናል። እኛ ግን ደጋግመን ደጁን ማንኳኳት መጠየቅ እንዳለብን ያሳየናል ማለት ነው። ይህንን ሉቃስ 18 ላይ ያለውን ታሪክ ብታነቡት በጣም ልባችሁ ደስ ይለዋል። ደግሞ የምርም እናንተ በልባችሁ የምትፈልጉት ነገር ለእግዚአብሔር በጣም ቀላልና ትንሽ እንደሆነ ትረዳላችሁ ማለት ነው። መልካም የተባረከ ስኬታማ ቀንንም ቤት ልክ ነሽ ላይ ስኬት ማማችን ላይ እንገናኝ። አመሰግናለሁ።